እሺ ያንዳንዱን አፕሊኬሽን ሴትአፕ ለማድረግ መጀመሪያ ጉግል ክሮም ኢንስታል ማድረጋችሁን ዳውንሎድ ማድረጋችሁን አረጋግጡ። ከሌላችሁ ደግሞ ምንድነው ዳውንሎድ ክሮም ዳውንሎድ ስትሉ ያመጣላችኋል። ወይም ደግሞ ክሮም ዳውንሎድ በሉና ያንን ክሮም ጉግል ክሮምን ታገኙና ምን ታደርጋላችሁ? ይሄንን ዳውንሎድ ማድረግ ይጠበቅባችኋል ከሌላችሁ ማለት ነው። ለምን ለወደፊት ስራም ስንሰራ ወይም ደግሞ ለመስራትም ስትፈልጉ እኔ ቪዲዮ ጋር አቴንድ ለማድረግ ስትፈልጉ ምንድነው የምትጠቀሙት? ጉግል ክሮም ነው ለዌብሳይት። እሱን ኢንስታል አድርጉና ለብዙ ነገር ይጠቅማችኋል። ከዛ እዚህ ጋር ዳውንሎድ አድርጋችሁ ምን ማድረግ ትችላላችሁ? ኢንስታል ማድረግ ትችላላችሁ። ይሄንን ዳውንሎድ ስትሉ ምን ያደርግላችኋል ማለት ነው? ወደ ዳውንሎድ ፓዝ ይወስዳችኋል ማለት ነው። ስለዚህ ዳውንሎድ አድርጋችሁ ኢንስታል አድርጉት። ከዛ ያንዳንዱ ፕሮሲጀር ተከትላችሁ ምን ታደርጋላችሁ ማለት ነው? ኢንስታል ማድረግ ይጠበቅባችኋል። ስለዚህ አሁን እዚህ ጋር ምን እያደረገልኝ ነው ማለት ነው? ዳውንሎድ እያደረገልኝ ነው። ዳውንሎድ አድርጎ ሲጨርስ ምን ታደርጋላችሁ? ራይት ክሊክ ራናስ አድሚኒስትሬተር ብላችሁ ኢንስታል አድርጉት። ሌላው አሁን እኔ ጉግል ክሮም ስላለኝ እናንተ ግን ኢንስታል ማድረግ ይኖርባችኋል። የመጀመሪያው ኢሴንሻል ቱል ብለን ቅድም ካየነው አንዱ ምንድነው? ቪዥዋል ስቱዲዮ ኮድ ነው። ስለዚህ ቪዥዋል ስቱዲዮ ኮድ ምን ትላላችሁ? ዳውንሎድ ትሉታላችሁ። ዳውንሎድ ካላችሁ በኋላ ቀጥታ ቪዥዋል ስቱዲዮ ኮድ ኦፊሻል ፔጁ ላይ ታገኙና ዳውንሎድ ቪዥዋል ስቱዲዮ ኮድ አንደኛው ማክ ወይም ሊነክስ ወይም ዊንዶ ኦፕሬቲንግ ሲስተም አክሮስ ፕላትፎርም ስለሆነ በምትጠቀሙት ኦፕሬቲንግ ሲስተም አሴሆል አቬይሌብል ስለሆነ ምን ታደርጉታላችሁ ማለት ነው? ቪዥዋል ስቱዲዮ ኮድን ዳውንሎድ አድርጋችሁ ኢንስታል ታደርጋላችሁ። እኔ ለዊንዶው ስለሆነ ምን አደርጋለሁ? ዊንዶው የሚለውን ክሊክ አድርጋለሁ ማለት ነው። ስለዚህ ዳውንሎድ ማድረጊያ እዚህ ጋር ካልመጣላችሁ ድንገት ምን ታደርጋላችሁ ማለት ነው? ዳይሬክት ዳውንሎድ ሊንክን ክሊክ ታደርጉና ምን ታደርጋላችሁ? ማውረድ ትጀምራላችሁ ማለት ነው። አሁን ለኔ ምን እየሆነልኝ ነው ማለት ነው? እየወረደልኝ ነው። ይሄን የሚወርደውን እያንዳንዱን አፕሊኬሽን አንድ ላይ አፕሊኬሽኖችን ለመሰብሰብ ስትፈልጉ ምን ማድረግ መቻል አለባችሁ? ዴስክቶፕ ላይ ሄዳችሁ ወይም ፒሲያችሁ ላይ ሄዳችሁ ኒው ፎልደር ብላችሁ ምንድነው አፕሊኬሽንስ ወይም ደግሞ አፕሊኬሽን ኮሌክሽን ብላችሁ አንድ ላይ ምን ማድረግ ትችላላችሁ ማለት ነው? ኮሌክሽን ብላችሁ አንድ ላይ ሰብስባችሁ እያንዳንዱ ዳውንሎድ የሚሆኑ ነገሮችን የቱ ጋር እዚህ ጋር ትከፍቱና እቺ ሚኒማይዝ አድርጋችሁ አንድ ላይ ምን ማድረግ ትችላላችሁ ማለት ነው? ድራግ ድሮፕ ማድረግ ትችላላችሁ። ስለዚህ አሁን እዚህ ጋር ስመጣ ምን እያደረገ ነው? እዚህ ጋር ዳውንሎድ አድርጎ ጨርሶልኛል። ይሄንን ከፍታለሁ። ስለዚህ አንድ ላይ ምን ታደርጋላችሁ ማለት ነው? ወደ ጎን አድርጋችሁ እዛው ብድግ ያደረጋችሁ እዛ አፕሊኬሽን ውስጥ ምን ማድረግ ትችላላችሁ? መሰብሰብ ትችላላችሁ። ክሮምም ቢሆን ክሮምንም እዛ ወስዳችሁ ታስቀምጣላችሁ ማለት ነው። ሌላኛው የሚያስፈልገን ነገር አለ፣ ግን መጀመሪያ ምን ኢንስታል እናድርግ? ቪዥዋል ስቱዲዮ ኮድን ኢንስታል እናድርግ። ይህንንም ኢንስታል ስታደርጉ ራይት ክሊክ ራን አስ አድሚኒስትሬተር ወይንም ደግሞ እዚሁ ላይ ደብል ክሊክ ስታደርጉ ምን ያደርግላችኋል ማለት ነው? ይመጣላችኋል። ያኔ እያንዳንዱን ስቴፕ ባይ ስቴፕ ፕሮሲጀርን በቴክስት መልክ እንዳብራራሁት ሁሉ እዚህ ላይ ምን ትላላችሁ? አይ አክሴፕት ዘ አግሪመንት ትሉታላችሁ። ከዛ ኔክስት። ይሄ ምንድነው? ፓዝ ነው። ፓዙን ደግሞ ምንድነው? እናንተ በምትፈልጉት ወይ ብራውዝ አድርጋችሁ የምትፈልጉት ቦታ ላይ ማስቀመጥ ትችላላችሁ። ብዙ ጊዜ ግን ዲፋልት አስ ኢት ኢዝ ሪከመንድድ ነው። ከዛ ምን ትሉታላችሁ? ኔክስት እያላችሁ ትሄዱና እዚህ ጋር ሾርትከት አይከኑ ዴስክቶፕ ላይ እንዲቀመጥላችሁ ስትፈልጉ ሌላኛው ራይት ክሊክ ስታደርጉ ኦፕን ዊዝ የሚል እንዲመጣላችሁ። ኦፕን ዊዝ ሲል ምንድነው? ይሄን ቪዥዋል ስቱዲዮ ኮድ እንድትከፍቱ እንዲያግዛችሁ ማለት ነው። ያንን ነገር ለመጠቀም ምን ታደርጋላችሁ ማለት ነው? እነዚህ ዲፋልቶችን ቲክ አድርጓቸውና እለፉ። ከዛ ኔክስት ትሉታላችሁ። ከዛ ምን ማድረግ ትጀምራላችሁ ማለት ነው? ስትጨርሱ ኢንስታል ማድረግ ትጀምራላችሁ ማለት ነው። ኢንስታል ማድረግ ስትጀምሩ ልክ ይሄን ፔጅ ታዩታላችሁ። ኢንስታሌሽን ፕሮሰሱን ሲጀምር እናንተ እዛው ላይ መጠበቅ አለባችሁ እስኪጨርስ ድረስ ማለት ነው። ልክ እንደዚህ ይጀምርላችኋል። ከዛ ልክ እንደዚህ ሆኖ ሲመጣ ይሄንን አውቶ እንዲነሳላችሁ ምንድነው የምታደርጓት? ቲክ ካልሆነች ቲክ አድርጓትና ፊኒሽ ትሉታላችሁ ማለት ነው። ስለዚህ አሁን ቪዥዋል ስቱዲዮ ኮድን ምን አደረግን ማለት ነው? ኢንስታል አድርገን ጨረስን። ከዛ ላውንች ይሆንላችኋል ማለት ነው። ላውንች ሆኖ ልክ በእንደዚህ አይነት መልክ ሲመጣላችሁ ኤክስፓንድ ታደርጉትና ልክ እንደዚህ ታገኙና ምንድነው የምታደርጉት? ትከፍቱታላችሁ። አሁን እዚህ ጋር አንደኛው ኦፕን ፎልደር ኒው ፎልደር እያለ ብዙ ነገር አለ። ስለዚህ እናንተ ምንድነው የምታደርጉት? ይሄን ዌልካም ፔጁን ታጠፉና ልክ ይሄንን አይነት የሚመስል ፔጅ ታገኙታላችሁ ማለት ነው።
ስለዚህ ይሄንን ፔጅ ካገኛችሁ በኋላ ምንድነው የምታደርጉት? የመጀመሪያው ነገር ኤክስቴንሽኖችን ትጨምራላችሁ። የሚጨመሩ ኤክስቴንሽኖችን ለማግኘት እዚህ ጋር ኤክስቴንሽንስ የምትለው ዋጋ ሆቨር ስታደርጉ ታገኛላችሁ። ስለዚህ እዚህ ጋር ትመጡና ክሊክ ካደረጋችሁ በኋላ ምንድነው የምታደርጉት? ኤክስቴንሽን የሚለው ጋር አንደኛው የሚያስፈልጋችሁን ነገር እዚህ ጋር ነው አድ የምታደርጉት። አድም ስታደርጉ አስፈላጊ የሆኑ ነገሮች ምንድናቸው የሚለውን ነገር በደንብ አድርጋችሁ ማየት መረዳት መቻል አለባችሁ። አንደኛው ማቴሪያል ቲም አይከኖች ያስፈልጓችኋል ማለት ነው። ስለዚህ ቲም ብላችሁ እዚህ ጋር ታይፕ ስታደርጉ ምን ያህል መጣላችኋል ማለት ነው። እዚህ ጋር ማቴሪያል አይከን ቲም የሚል አለ። ስለዚህ እዚህ ጋር ልክ ኢንስታል እንደምትል እዚህ ጋር ኢንስታል ከሆነ በኋላ ነው ይቺን ጊር አይከን የምታዩት እንጂ ሴቲንግ አይከን የምታዩት እንጂ ኢንስታል ሚል ነው የሚመጣላችሁ። ያንን ምን ታደርጋላችሁ ማለት ነው። ከፍተኛ የሆነ ተጠቃሚ ያለውን ኤክስቴንሽን አይታችሁ ምን ታደርጉታላችሁ? አድ ታደርጉታላችሁ። ሌላኛው ደግሞ እዚሁ ላይ ሊያስፈልጋችሁ የሚችል የተወሰኑ ኤክስቴንሽኖች አሉ፣ በጣም ወሳኝ የሆኑ ሲ ወይንም ደግሞ C++ ኮምፓይለር አለ። እሱንን ምንድነው የምታደርጉት? ኮምፓይለር ብላችሁ እዚህ ጋር ወይም ደግሞ C++ ኮምፓይለር ብላችሁ ታይፕ ስታደርጉ ያመጣላችኋል ማለት ነው። ኮምፓይለር ብላችሁ ስትጽፉ ያመጣላችኋል። ከዛ ያንን ኮምፓይለር ምን ታደርጉታላችሁ ማለት ነው? ኢንስታል ማድረግ ይጠበቅባችኋል። ያ ኢንስታል የምታደርጉት ምንድነው? ኤክስቴንሽን ነውና እዚሁ ላይ ምን ታደርጋላችሁ ማለት ነው? ኤክስቴንሽኑን ኢንስታል ታደርጉታላችሁ ማለት ነው። ስለዚህ እዚህ ጋር ብዙ ኮምፓይለሮች አሉ፣ የተለያዩ ኮምፓይለሮች አሉ። ግን ሪካመንድ የሆነ ኮምፓይለርን አይታችሁ ምን ታደርጋላችሁ ማለት ነው? ኢንስታል ማድረግ ይጠበቅባችኋል ማለት ነው። አሁን እዚህ ጋር ለምሳሌ ኮምፓይለራን የሚል አለላችሁ እዚህ ጋር። ይሄንን ምን ታደርጉታላችሁ ማለት ነው? ክሊክ ታደርጉና ኢንስታል ትሉታላችሁ ማለት ነው። ከዛ በኋላ ኢንስታል ይሆንላችኋል። እያንዳንዱ ነገር ኢንስታል አድርጋችሁ ስጨርሱ ምን ታደርጋላችሁ? የሚያስፈልጋችሁን ነገር ጨረሳችሁ ማለት ነው። ስለዚህ እኔ ለምሳሌ እዚህ ጋር C++ ኮምፓይለር ምን አድርጋለሁ? ኢንስታል አድርጋለሁ። ኢንስታል ያደረጋችኋቸው አፕሊኬሽኖች እዚህ ጋር ይታያችኋል ማለት ነው። ሌላኛው የሚያስፈልጋችሁ ሜቢ እዚህ ጋር ምንድነው ፎር አይኮኖግራፊ ይሄንን ቲምን ኢንስታል አድርገናል። ኤክስቴንሽን ፓክም ያስፈልጋችኋል። ይሄንን ኤክስቴንሽን ፓክ ሰርች ታደርጉና እዚህ ጋር ምን ታደርጋላችሁ ማለት ነው? ኢንስታል ታደርጉታላችሁ። ቀሪው እዚህ ጋር ምናልባት ኮድ ራነር አለች፣ እቺንም ግዴታ ኢንስታል ብታደርጉ ጥሩ ነው። ይሄ ኤክስቴንሽን ራን ስታደርጉ ያንዳንዱ የምትሰሩትን ነገር ቀለል ያደርግላችኋል። እዛው ክሊክ ስታደርጉ ኦፕሽን ያመጣላችኋል ማለት ነው። ያንን ኦፕሽን ለማግኘት የግድ ይሄንን ፖይንት ብትጠቀሙ ጥሩ ነው። ሌላኛው ነገር ደግሞ ፋይል ለመያዝ እንዲጠቅማችሁ የትኛውን ፓርቲ ኢንስታል ታደርጋላችሁ? እቺን ማርክዳውን ኦል ኢን ዋን የምትለዋን ኢንስታል አድርጉ። .md ፋይል የምንይዝበት ነው። ወደ መጨረሻ አካባቢ ፋይል ስትይዙ ወይም ደግሞ ኖትም ስትጽፉ .md ያላችሁ ፋይል ኔሙን ጽፋችሁ የምትይዙበት ፓርት ስለሆነ ይችንም ነገር በደንብ ያዟት። ሌላው ማቴሪያል አይከን ምን አድርገናል? ኢንስታል አድርገናል። ኖርማሊ እነዚህ ኤክስቴንሽኖችን ቪዲዮ ፓውዝ እያደረጋችሁ አንድ በአንድ ምን ታደርጋላችሁ ማለት ነው? ኢንስታል ታደርጋላችሁ። ከዛ በኋላ ሁሉን ነገር በቃ አሁን ላይ ከረንትሊ የሚያስፈልገውን ነገር ጨረሳችሁ ማለት ነው። ዌብሳይት ላይ ስንደርስ ብዙ ነገሮችን እስክንጨምር ድረስ ለጊዜው ግን በዚህ ምን ታደርጋላችሁ ማለት ነው? እየሰራን አብረን እንሄዳለን ማለት ነው። ስለዚህ አሁን ምን ኢንስታል አደረገን ማለት ነው? ቪዥዋል ስቱዲዮ ኮድ ኢንስታል አደረግን። ከዛም ኤክስቴንሽንንም ለመጨመር እቺን ክሊክ ታደርጉና ምን ታደርጋላችሁ ማለት ነው? እዚህ ጋር ሰርች እያደረጋችሁ ትሄዳላችሁ። ከዛ በኋላ እዚህ ጋር ክሊክ ስታደርጉ ምን ይሆናል ማለት ነው? ይጠፋላችኋል ማለት ነው። ከዛ በኋላ እዚህ ጋር ራይት ክሊክ አድርጉ። እዚህ ከታች ራይት ክሊክ ታደርጉና ፒንቱ ታስክ ባር በሉት። እዚሁ ላይ ምን እንድታገኙ ማለት ነው? ይሄንን ቪዥዋል ስቱዲዮ ኮድ አፑን እንድታገኙ። ከዛ በኋላ በኤክስ ብታጠፉ ራሱ ይሄው እዚህ ጋር ይቀመጥላችኋል ማለት ነው። ሌላኛው ኢንስታል የምናደርገው ደግሞ ኮምፓይለር ነው። ይሄ ኮምፓይለር ለዊንዶው አቫይሌብል ነው። እኔ የምጠቀመው ኦፕሬቲንግ ሲስተም ዊንዶው ስለሆነ በዊንዶው ምን ትላላችሁ ማለት ነው? ዳውንሎድ ሚን GW የሚለውን ክሊክ ታደርጋላችሁ። እናንተ ጋር ይሄ መምጣት መቻል አለበት። ምንድነው የምትሉት? ዳውንሎድ ሚን GW። አሁን እኔ ይሄ ከዚህ በፊት ዳውንሎድ ሳደርግ ስጠቀም ስለነበርኩ ነው። ኖርማሊ ይሄንን ምንድነው ዳውንሎድ ብላችሁ ስትጽፉ ይሄ
ፔጅ ይመጣላችኋል። ከዛ እዚህ ጋር ትመጡና ምን ታገኛላችሁ ማለት ነው ሶርስ ፎርጅ ከሚለው ላይ ኦፊሻል የሆነ ምን ዳውንሎድ ሚን GW ስትሉ ኦፊሻል የሆነ ዌብሳይት ሚን GW ያሳያችኋል። ከዛ በኋላ እሱ ጋር ክሊክ ታደርጉና ትከፍቱታላችሁ። ከዛ በኋላ ምንድነው ዳውንሎድ የሚል እዚህ ጋር አለላችሁ። ቀጥታ ዳውንሎድ ስታደርጉት ይሄም አፕሊኬሽን ልክ እንደ ቪዥዋል ስቱዲዮ ምን ይሆንላችኋል ማለት ነው ዳውንሎድ ይሆንላችኋል ማለት ነው። ዮር ዳውንሎድ ዊል ስታርት ሾርትሊ ብሎ እዚህ ጋር ያሳያችኋል። ቀጥታ ወዲያውኑ ላይመጣላችሁ ስለሚችል ይሄንን ነገር እያያችሁ ትቆያላችሁ ማለት ነው። ከዛ ቀጥታ እዚህ ጋር ይመጣላችኋል ማለት ነው። ስለዚህ ልክ እንደዚህ እዚህ ጋር ይመጣላችኋል። ከዛ ክሊክ ታደርጉና ይሄ ዳውንሎድ ሆኖ ሲያልቅ ይህን ምን ታደርጋላችሁ ሾው ኢን ኒው ፎልደር ትሉና ትከፍቱታላችሁ። ይሄም አፕሊኬሽኑ ይመጣላችኋል። እኔ ከአንዴም ሁለቴ ስላወረድኩት ነው እዚህ ጋር ሁለት ምናምን እያለ የሚያሳያችሁ። ከዛ በኋላ ቅድም ላይ አፕሊኬሽንን ኮሌክት የምናደርግበት ቦታ አለ አይደለ? እዚህ ጋር ትመጡና አፕሊኬሽኖችን አንድ ላይ ሰብስቧቸው ይጠቅሟችኋል። እና እዚህ ጋር ምን ታደርጋላችሁ ማለት ነው ይህንን ዳውንሎድ የሆነውን ታወርዳላችሁ። እኔ ዋን የሚል ያወረድኩት ስላለ ይህንን አፕሊኬሽን እዚህ ጋር አምጥታችሁ ታስቀምጣላችሁ። ከዛ በኋላ ክሊክ ታደርጉና ራናስ አድሚኒስትሬተር ወይም ደግሞ ደብል ክሊክ ታደርጋላችሁ። ከዛ ስቴፕ ባይ ስቴፕ ኢንስታሌሽን ተከትለን እንሄዳለን። መጀመሪያ እዚህ ጋር ኢንስታል ትሉታላችሁ። ከዛ ኢንስታል ስታደርጉ ያንዳንዱን ነገር ፕሮሲጀርን ተከትላችሁ ነው መሄድ የምትችሉት። ስለዚህ ምን ማድረግ መቻል አለብን ማለት ነው። አንደኛው እዚህ ጋር ኢንስታሌሽን ዳይሬክተሪ ያለ ሲ ላይ ነው ሚን GW ይላል። እዚህ ጋር ቼንጅ ማድረግ ከፈለጋችሁ ቼንጅ ማድረግ ትችላላችሁ የተለያየ ዳይሬክተሪ ላይ። ግን ሪከመንድም የሚደረገው ይህንን ዲፋልቱን እንዳለ አስቀምጡት። ከዛ በኋላ እዚህ ጋር ቲክ የተደረጉ ነገሮች አሉ ያስፈልጋሉ ወይስ አያስፈልጉም የሚለውን ቼክ ታደርጉና ኮንቲኒው ትሉታላችሁ። ከዛ ምን ይጀምራል ማለት ነው ኢንስታል ማድረግ ይጀምራል። ከዛ ምን ማድረግ ጀመረ ማለት ነው ኢንስታሌሽን ጀመረልን ማለት። ኢንስታል ሆኖ እስኪያልቅ ድረስ ያንዳንዱን ፕሮሲጀር ምን ታደርጋላችሁ ትጠብቃላችሁ። እዚህ ጋርም አሁንም ገና ኮንቲኒው የሚል እዚህ ጋር አክቲቭ እስኪሆን ድረስ ምንም ነገር መንካት የለባችሁም። ዝም ብላችሁ ነው የምትጠብቁት። ምን ያደርጋል ማለት ነው ልክ እንደዚህ የሚያስፈልገውን ነገር ስቴፕ ባይ ስቴፕ ሎድ እያደረገ ይመጣላችኋል። ከዛ ሲጨርስ ይቺ ኮንቲኒው የምትሏ አክቲቭ ትሆናለች። ከዛ ልክ እንደዚህ 100% ብሎ ሲጨርስ እዚህ ጋር 100% ጨርሻለሁ ብሎ እዚህ ኮንቲኒው የሚል ልክ እንዲህ ሆቨር ስታደርጉ አክቲቭ ሲሆንላችሁ ከዛ ኮንቲኒው ትሉታላችሁ። ከዛ በኋላ እዚህ ጋር ነው መሰረታዊ ነገር ያለው። አንደኛው ሚን GW 32 ቤዝ የሚለውን ቲክ ታደርጋላችሁ። ቲክ ታደርጉና ማርክ ፎር ኢንስታሌሽን ትሉታላችሁ። ፒፒቲ ላይም ያለላችሁን እሱን ነው መጀመሪያ እንድታዩት የፈለኩት። ለምንድን ነው ይህንን ነገር አስተውላችሁ እንድትሰሩ ስለምፈልግ ማለት ነው። ማርክ ፎር ኢንስታሌሽን ይሄን ካልሰራችሁ ራን ስለማያደርግላችሁ። ከዛ ሌላኛው ደግሞ ምንድነው የሚያስፈልጋችሁ ሚን GW 32 GCC G++ የሚል እዚህ ጋር ፒክ እያደረጋችሁ እየመረጣችሁ ነው የምትወስዱት። ስለዚህ ይህንንም ማርክ ፎር ኢንስታሌሽን ትሉታላችሁ። ሌላኛው እዚህ ጋር መጨረሻ ላይ ያለችው MSYS ቤዝ የምትለዋንም ይቺን ማርክ ፎር ኢንስታሌሽን ትሉታላችሁ። ከዛ በኋላ እዚህ ጋር ትመጡና ኢንስታሌሽን ሚለው ላይ ምን ትሉታላችሁ ማለት ነው አፕላይ ቼንጅስ የምትለዋን ክሊክ ታደርጋላችሁ። ከዛ በኋላ ምን ትሉታላችሁ አሁን እዚህ ጋር አፕላይ ትሉታላችሁ። እነዚህን ላይብራሪዎችን እዚህ ጋር ምን ያሳያችኋል ዲቴይሉን አምጥቶም ያሳያችኋል ማየት ትችላላችሁ። ከዛ አፕላይ ትሉታላችሁ። ከዛ በኋላ ይሄንን እስኪጨርስ ድረስ መጠበቅ ይኖርባችኋል ማለት ነው። ስቴፕ ባይ ስቴፕ ኢንስታል አድርጎ እስኪጨርስ ድረስ በትዕግስት መጠበቅ ይኖርባችኋል። ይሄንን ካቋረጣችሁ ብዙ ነገሮች ሚስ ታደርጋላችሁ። ስለዚህ እስኪጨርስ ድረስ በትዕግስት ጠብቁ። ለረጅም ጊዜ ብዙ ጊዜ ስለሚወስድባችሁ ያንዳንዱን ስቴፕ እየጠበቃችሁ 100% እየሞላ እንደገን ከዜሮ እየተነሳ 100% እየሞላ ስለሚሄድ ያንዳንዱን ስቴፕ ጠብቃችሁ ካልሄዳችሁ ኢንስታሌሽኑን ታበላሹታላችሁ። ያንዳንዱ ፓዝ ጥንቃቄ ያስፈልጋል። እናንተ እስኪጨርስ ድረስ መጠበቅ ይኖርባችኋል። ልክ እንደዚህ ሊጨርስ ሲል አካባቢ እንዲህ አይነት ነገሮችን ይዞላችሁ ይመጣል። አሁንም እስኪጨርስ ድረስ ተጠብቁና ከዛ ምንድነው ክሎዝ ብላችሁ ትወጣላችሁ። ይሄንንም ዘግታችሁ ትወጣላችሁ። ከዛ እዚህ ጋር ምን ታገኛላችሁ ማለት ነው እነዚህ ነገሮች ምንድናቸው አድ ያደረግናቸው ወይም ደግሞ ኢንስታል ያደረግናቸው ናቸውና አሁን ይሄንን ላይብራሪ በሙሉ ጭኖ ሲጨርስ
ምንድነው ክሎዝ የሚል ይመጣልናል። ያኔ ምን እናደርገዋለን ማለት ነው ክሎዝ እናደርገዋለን። ከዛ ከረጅም ደቂቃዎች በኋላ ምን ያደርጋል ማለት ነው እዚህ ጋር ክሎዝ የሚል ይመጣላችኋል። ከዛ ምንድነው በቃ እንደጨረሰ ምን ማድረግ ትችላላችሁ ማለት ነው ክሎዝ ማድረግ ትችላላችሁ ማለት ነው። ስለዚህ ምን አደረጋችሁ አሁን እዚህ ጋር ምን ታየ ማለት ነው ኢንስታል ያደረግናቸው ወይም ደግሞ አፕላይ ያደረግናቸው አሴሆል ኢንስታል መሆን በሚችሉበት ደረጃ ቲክ ሆነው ግሪን ሆነው እናገኛቸዋለን። ስለዚህ እነዚህ አድ ያደረግናቸው ናቸው። ከዛ በኋላ ምን ታደርጋላችሁ ማለት ነው የነንም ዘግታችሁ ትወጣላችሁ ማለት ነው። በኋላ ቀሪዎቹ ምንድናቸው ኢንስታል መሆናቸውን ቼክ ለማድረግ ሄዳችሁ የግዴታ ያንዳንዱን ፓዝ ቴስት ማድረግ ይጠበቅባችኋል ማለት ነው። ስለዚህ እንደዚህ ኢንስታል ካደረጋችሁ በኋላ መጨረሻ ላይ ምንድነው የምታደርጉት ማለት ነው ኢንስታል ያደረጋችሁትን አፕሊኬሽን ትሄዱና የቱ ጋር ነው ኢንስታል ያደረግነው የሚለውን ነገር ቼክ ማድረግ እዚህ ጋር ሚን GW የሚል አለ ማለት ነው። ይሄን ሚን GW የሚለው የምታገኙት የቱ ጋር ነው ሎካል ሲ ላይ ዚስ ፒሲ ብላችሁ ትገባላችሁ። ከዛ ሎካል ሲ ላይ ሄዳችሁ ስታዩ ሚን W የሚለውን ማግኘት መቻል አለባችሁ። እዚህ ጋር ሎካል ሲ ከዛ ሚን W የሚል እዚህ ጋር ስትሄዱ ምን ታገኛላችሁ እዚህ ጋር ቢን የሚል አለ። ይሄንን ቢን የሚለውንም ምን ታደርጋላችሁ ማለት ትይዙና እቺን እንዳለች ሴሌክት አድርጋችሁ ምን ታደርጋላችሁ ኮፒ ኮንትሮል ሲ ወይም ደግሞ ራይት ክሊክ ብላችሁ ኮፒ አድርጉት። ይሄንን ፓዝ ቀጥታ ኮፒ ያደረግነውን ምን እናደርጋለን ይዘነው ነው ምን ሄደው። ስለዚህ ይሄንን ፓዝ ይዘን እንሄድና ምን ማድረግ መቻል አለብን ማለት ነው ምን ፈልገው ቦታ አለ። ያ ደግሞ ቦታ ምን እንለዋለን ማለት ነው ኤዲት ኢንቫይሮንመንትን ብላችሁ በሰርች ባር ገብታችሁ ማግኘት ትችላላችሁ። እዚህ ጋር ኤዲት ባር ኤዲት ኢንቫይሮንመንት የሚል ክሊክ ስታደርጉ ኤዲት ኢንቫይሮንመንት ይመጣላችኋል። እዛ ቫሪያብል ላይ ሄዳችሁ ነው ምን የምታደርጉት ማለት ነው ኤዲት የምታደርጉት። ሌላኛውና በጣም ቀላሉ ፓዝ ደግሞ የሚሆናችሁ ምንድነው የምታደርጉት ዊንዶው አርን ትጫናላችሁ። ዊንዶው አር ማለት ሾርትከት ላይ ይዛው ዊንዶው አይከንን ትጫኑና አርን ሄዳችሁ ፕረስ ስታደርጉ ልክ እንደዚህ አይነት ነገር ምን ያደርግላችኋል ማለት ነው ያወጣላችኋል። ከዛ እዚህ ጋር አሁን ለምሳሌ የኔ services.msc ነው የሚለው ያለውና እሱን አጠፋና ምን ማድረግ መቻል አለበት sysdm ትሉና .cpl ብላችሁ ኦኬ ስትሉ ወዴት ይወስዳችኋል ማለት ነው ወደ ምትፈልጉት ፓርት ይወስዳችኋል። ያ ማለት ምንድነው ወደ አድቫንስድ እንድንሄድ ያደርገናል ማለት ነው። ስለዚህ አሁን እዚህ ጋር ኮምፒውተር ኔም ሃርድዌር አድቫንስድ ሲስተም ፕሮቴክሽን ሪሞት የሚል አለ። እኛ የምንፈልገው ወደ አድቫንስድ ነው የምትሄዱ። ወደ አድቫንስድ እንድንሄድ ያደረገው ምንድነው የያዝነውን ፋይል ፓዝን ቀጥታ እዚህ ኢንቫይሮንመንት የሚለው ፓዝ ላይ ትመጡና እዚህ ጋር ክሊክ አድርጋችሁ ምንድነው የምታደርጉት ፓዝ ከሚለው ላይ ክሊክ ታደርጉና ኤዲት ትላላችሁ። ከዛ ኤዲት ስታደርጉ የግዴታ ማድረግ መቻል ያለባችሁ እርግጠኛ ሁኑ የትኛው እዚህ ጋር ሲ ሚን ፓዝ የሚል መኖሩን በእርግጠኛው ስትሆኑ ምን ታደርጋላችሁ ማለት ነው እዚህ ጋር አምጥታችሁ ኮንትሮል ቪ ፔስት ማድረግ ይጠበቅባችኋል። ከዛ ቀሪዎቹ ምንድናቸው ሌላ ፋይሎች ናቸውና ከዛ በኋላ ምንድነው ኦኬ እያላችሁ ትወጣላችሁ። ኦኬ እያላችሁ ትዘጋላችሁ ማለት ነው። ከዛ በኋላ ነው ወደ ሲኤምዲ ገብታችሁ ምን የምታደርጉት ማለት ነው የመጀመሪያው ቼክ ታደርጋላችሁ። ሲኤምዲ ላይ ትሄዱና ሲኤምዲ ኮማንድ ፕሮምፕት ላይ ገብታችሁ እዚህ ጋር ምን ትላላችሁ ማለት ነው gcc ቨርዥን ትላላችሁ ማለት ነው። ቨርዥን ስትሉ የግዴታ ምን ማድረግ መቻል አለበት ማለት ነው ማሳየት መቻል አለበት gcc 6.3.0 የመጀመሪያው ቨርዥን ምንድነው እያለ እንዲ ሃይፈን እያደረገ ያሳያችኋል ማለት ነው። ቨርዥን ባይ ቨርዥን እያንዳንዱን ነገር ያሳያል። ስለዚህ እዚህ ጋር GCC 6.3.0 ቨርዥን ያሳያችኋል። ምንድነው ይሄ የሲ ኮምፓይለር በትክክል ኢንስታል ማድረጋችሁን ቼክ አደረጋችሁ። ለሲ ++ ደግሞ G++ ሃይፈን ቨርዥን ስትሉ ይሄን ፓርት ምን ይሆንላችኋል ማለት ነው 6.3.0 ፎር C++ በደንብ ኢንስታል እንደሆነ ሁለቱንም ፓርት ያሳያችኋል። ከዛ ኤግዚት ብላችሁ ትወጣላችሁ ማለት ነው። ከዚህ ፓርት ወጣችሁ። ሌላኛው ደግሞ አሁን በምንድነው ያየነው በሲኤምዲ ኮማንድ ነው ያየነው። ሲኤምዲ ኮማንድ ይሄን እንደዚህ ከሆነ ቬሪፋይ ማድረግ ችለናል አንደኛው ኢንስታሌሽኑ። ሌላው በጊት ባሽ እንዴት ነው
እንዴት ነው ቨርዥን ኮንትሮልንም ጭምር በዛው ግረ መንገድ ሃንድል ማድረግ የምንችለው የሚለውን ነገር አሳያችኋለሁ። መጀመሪያ ጊት ማለት ምንድነው? አንደኛው ጊት ባሽን ለመጠቀም ስንፈልግ ጊት አፕሊኬሽን ነው ኢንስታል የምናደርገው። ሌላኛው ቨርዥን ኮንትሮል ለማድረግ በጣም የሚጠቅመን አፕ ነው። ይሄ አፕ አንደኛው ፎልደር ማለትም ፎልደርን ካሁን በኋላ ምንድነው እያለ የምናወራው ዳይሬክተሪ ነው የምንለው። ዳይሬክተሪም ሆነ ፋይሎችን ክሬት ለማድረግ ስንፈልግ የግዴታ የምንጠቀመው ካሁን በኋላ ምንድነው ማለት ነው ጊት እንጠቀማለን። ጊትን ስንጠቀም እንዴት አድርገን ነው መጠቀም መቻል ያለበት የሚለውን ነገር መጀመሪያ ለማወቅ ምን ታደርጋላችሁ? የግድ ወደ ጉግል ክሮም ትሄዱና አሁንም ምን ታደርጋላችሁ ማለት ነው ሰርች ታደርጋላችሁ። ምን ብላችሁ ነው ሰርች የምታደርጉት? git -scm.com ብላችሁ ሰርች አድርጉ። ይሄ ኦፊሻል ዌብሳይት ነው። እዚህ ጋር ምንድነው ሌላኛው ደግሞ ጊት ስትሉም ቀጥታ ምን ያደርግላችኋል? ይከፍትላችኋል ማለት ነው። ስለዚህ ጊት ወይም ደግሞ git-scm.com ስትሉ ይሄንን እዚህ ጋር ዊንዶውስ ፎር ዊንዶው ዳውንሎድ አድርጉ ነው የሚለው 2.51.2 አዲስ ቨርዥን አለ። ይሄንን ክሊክ ስታደርጉ ምን ማድረግ እንዲጀመር ነው ዳውንሎድ እንዲያደርግላችሁ ነው። ከዛ ፎር ዊንዶውስ ፎር ማክ ፎር ሊነክስ እና ቢልድ ፍሮም ሶርስ የሚል የተለያዩ ነገሮች እዚህ ጋር ኦፕሽኖች አሉ ሴሌክት እንድታደርጉ። ዊንዶው የምትጠቀሙ ኦፕሬቲንግ ሲስተም ለዊንዶው ነው። ለማክ የምትጠቀሙ ደግሞ ለማክ ነው። ሊናክስ የምትጠቀሙ ደግሞ ለሊናክስ እያላችሁ ምን ታደርጋላችሁ ማለት ነው ትወስዳላችሁ። ስለዚህ እኔ ለዊንዶው ስለሆነ የምጠቀመው ቀጥታ ምንድነው የማደርገው ክሊክ ሂር ቱ ዳውንሎድ ነው የሚለው ይሄንን ፓርት ክሊክ አድርገዋለሁ። ያኔ ምን ማድረግ ጀመረ ማለት ነው ዳውንሎድ ማድረግ ጀመረ። ስለዚህ ዳውንሎድ አድርጎ ሲጨርስ ምን ማድረግ ይኖርባቸዋል? አንደኛው ፎልደር ክሬት ያደረግነው አለ አይደል አፕሊኬሽኖችን አንድ ላይ ሰብሰብ አድርገን ለመያዝ እዛ ላይ ተወስዱታላችሁ። እዛ ላይ እንወስድና አንድ ላይ ሰብሰብ አድርገን እንይዘዋለን ማለት ነው። እና ዳውንሎድ አድርጎ በፍጥነት እየጨረሰልኝ ነው። ስለዚህ ምን አደርጋለሁ? ይህንን ሚኒማይዝ ላድርግና እዚህ ጋር አፕሊኬሽን ኮሌክሽን ብዬ እዚህ ጋር አፕሊኬሽን አንድ ላይ መሰብሰብ ስለፈለኩ እዚህ ጋር ምን አድርጋለሁ ይጃለሁ። ስለዚህ ይሄንን ዳውንሎድ ያደረኩትንም ቀጥታ የራሱ ዳይሬክተሪ ላይ ልግባና ምን ማድረግ መቻል አለብኝ ማለት ነው ይሄንን ጊት ወስጄ እዚህ ጋር ማስቀመጥ መቻል አለብኝ። እስካሁን ስንት አፕሊኬሽን ኢንስታል አድርገናል ማለት ነው? 3 አፕሊኬሽን ኢንስታል ማድረግ ችለናል። ስለዚህ አሁን እዚህ ጋር ጊትን ኢንስታል ስታደርጉ ደብል ክሊክ ወይም ደግሞ ራይት ክሊክ ነው የምታደርጉት። ከዛ ደብል ክሊክ ታደርጉና ምን ማድረግ መቻል አለባችሁ? ስቴፕ ባይ ስቴፕ ፕሮሲጀር ቪዲዮውን እያያችሁ መሄድ መቻል አለባችሁ ማለት ነው። ስለዚህ ኢንስታሌሽኑ ስታርት እስኪያደርግ ድረስ እናንተም እያንዳንዱን ነገር ይሄን ፕሮሲጀር ተከትላችሁ ሄዱ። የስ በሉት። የስ ካላችሁ በኋላ ከታች ከታስክ ባር ላይ ያሳያችኋል። አሁን በዚህን ሰዓት ምን መጣላችሁ? ይሄ ዊዛርድ ሲመጣላችሁ ኔክስት በሉት። ከዛ እዚህ ጋር ዲፎልት አሲቲዝ የቱጋ ፋይል ይሄ አፕሊኬሽን የቱጋ ይቀመጥ የሚለው እዚህ ጋር መቀመጥ አለበት። ከዛ ምን ትሉታላችሁ? ይሄንንም የስ በሉት። ከዛ በኋላ አዲሽናል አይከንስ አንደኛው ዴስክቶፕ ላይ እንዲያሳይላችሁ ይሄንን ቲክ አድርጉ። ከዛ ሌላ ምናልባት አስፈላጊ ነገሮች ብዙዎች ቲክ ሆነዋልና ሌላኛው ምናልባት ባይ ዲፎልት እዚህ ጋር ምን አለላችሁ ቼክ ዳይሊ ፎርጊት ፎር ዊንዶው አፕዴትስ አፕዴት የሆነ ነገር ካለ በየቀኑ ምን እንዲያደርግላችሁ ማለት ነው አፕዴት እንዲያደርግላችሁ ከፈለጋችሁ ቲክ አድርጉ። ካልፈለጋችሁ ራሳችሁ አፕዴት ማድረግ ስትፈልጉ ከፈለጋችሁ እንዳለ መተው። ሌላኛው ደግሞ አድ ጊት ባሽ ፕሮፋይል ቱ ዊንዶው ተርሚናል አይደለ? አሁን ይሄ አዲስ ነው መጨመር አለባችሁ የሚል ፊቸር አድ ተደርጎልናል። ክሊክ አድርገን ያ ማለት ምንድነው ጊት ባሽ ዲፎልት ተርሚናል እንዲሆንልን ስለምንፈልግ ይችንም አብራችሁ ቲክ ታደርጋላችሁ። ስለዚህ ይሄንን ኔክስት ትሉታላችሁ። ከዛ ይሄ ብራውዘሩ እንዳለ አሲቲዝ ኔክስት በሉት። ከዛም አሁን እዚህ ጋር ምንድነው የምታደርጉት አሲቲዝ ኔክስት በሉት። ከዛ ምን ማድረግ መቻል አለብን ማለት ነው አሲቲዝ ይሄንንም ሜይን ነው ወይስ የትኛውን እንጠቀም የሚለውን ይሄንን ሜይን እንበለው። ሜይን በሉት። እዚህ ማስተር አለ ማስተር መጠቀም ትችላላችሁ፣ ሜይንንም መጠቀም ትችላላችሁ። ሜይን በሉት። እዚህ ጋር አሲቲዝ ሪከመንድድ ነው ሰርድ ፓርቲ የሚለውን አሲቲዝ ውሰዱት። ከዛም ደግሞ የትኛውን መውሰድ መቻል አለባችሁ ኦፕን ኦኬ ዩዝ ባንድልድ ኦፕን ኤስኤስኤች የሚለውን ይሄንንም አሲቲዝ ውሰዱት። ከዛ እዚህ ጋር ደግሞ ምንድነው ኦፕን ኤስኤስኤል የሚለውን ቲክ አድርጉ የመጀመሪያውን ከላይ። ከዛ እዚህ ጋም ምን ማድረግ መቻል አለብን ማለት ነው
ቼክ አውት ዊንዶውስ ስታይል የሚለውን አሲቲዝ ውሰዱት። ከዛ እዚህ ጋር ዩዝ ሚን ቲቲዋይ ይሄም ዲፎልት ተርሚናል አሲቲዝ MSYS2 ነው የሚለው ራሱ ይሄንን ውሰዱት። ከዛ ምንድነው ፋስት ፎርዋርድ ኦር መርጅ እሱን እንዳለ ውሰዱት። ከዛ ጊት ክሬዴንሻል ማናጀር ኦኬ ይሄንንም ውሰዱት። እንዲሁም ደግሞ ሲምቦሊክ ሊንክንም ጭምር ቲክ አድርጉና ኢንስታል አድርጉት። በዚህን ሰዓት ምን ማድረግ ጀመረ ማለት ነው የምትፈልጉት ጊት ፎር ቨርዥን ኮንትሮል ኢንስታል ሆነላችሁ። አሁን ምን ማድረግ እንጀምራለን ማለት ነው። አንደኛው ቀደም በሲኤምዲ ፕሮምፕት ምን አድርገናል፣ በኮማንድ ፕሮምፕት አፕሊኬሽን ኢንስታል ያደረግነውን ቴስት አድርገናል። አሁን ደግሞ በሌላ መልኩ በተርሚናል በምን ተርሚናል በቪዥዋል ስቱዲዮ ኮድ ተርሚናል ባይ ዩዚንግ ጊት ባሽ ምን እናደርጋለን ማለት ነው ኢንስታል ያደረግናቸውን አፕሊኬሽኖችን ቴስት እናደርጋለን። ያ ማለት ኮምፓይለሮች ፎር ሲ ከሆነ ጂሲሲ ነው፣ ፎር ሲ ፕላስ ፕላስ ከሆነ ደግሞ ጂ ፕላስ ፕላስ ነው እና እነዚህን ቼክ እናደርጋለን። አናዘር ኦፕሽን ነው። ስለዚህ ጊት ባሽ ኢንስታል ሆኖ እስኪያልቅላችሁ ድረስ በእንደዚህ ተጠብቁታላችሁ። ልክ እንደዚህ አድርጎ ሲጨርስላችሁ አንደኛው ቪው ሪሊዝ ኖትስ የሚል አለ። ይሄንን አሁን ለጊዜው ምንድነው ዲቴይሉን እንድታነቡት ላውንች እንዲያደርግላችሁ ነው፣ ወደ ፔጅ ወስዶ እንዲያሳያችሁ። ቅድም ላይ ዌብሳይት ላይ ጊት ብላችሁ ሰርች ስታደርጉ ያንን ፖይንት ነው የሚያሳያችሁ። ያንን ሊያሳያችሁ ስለሚፈልግ እኔ ለጊዜው ወደዛ መሄድ ስለማልፈልግ አንቲክ ላድርገውና ግን ላውንች እንዲያደርግልኝ ጊት ባሽን ምን ላድርገው ይሄን ቴክ አድርጌ ፊኒሽ ልበለው። ስለዚህ እዚህ ጋር ምን አደረገልኝ ማለት ነው ከፈተልኝ ማለት ነው። አሁን ልክ እንደዚህ ሲከፍትላችሁ ይሄንን ቼክ ማድረግ ይጠበቅባችኋል። አንደኛው ጂሲሲ ከዛስ ምን ልበለው ቨርዥን ስትሉት እዚህ ጋርም የግዴታ ምን መሆን መቻል አለበት መምጣት መቻል አለበት። እንዲሁም ደግሞ ጂሲሲን አይተናል አይደለ ጂ ፕላስ ፕላስ ከዛ ሃይፈን ሃይፈን ቨርዥን ብላችሁ ቴስት ስታደርጉ ይሄም የግዴታ መታየት መቻል አለበት። አሁን ላይ በትክክል ቴስት ማድረግ ችለናል። ሌላኛው ነገር ደግሞ ዳይሬክተሪ እዚሁ ጋር ሆናችሁ ምን ማድረግ ትችላላችሁ ክሬት ማድረግ ትችላላችሁ። ክሬት ስታደርጉ እንዴት ነው ክሬት የምታደርጉት? አንደኛው ሜክ ዳይሬክተሪ MKDIR ማለት ፎልደርን ክሬት ለማድረግ የምትጠቀሙት ራይት ክሊክ አድርገን አይደለ ኒው ፎልደር እያል ነበር ክሬት የምናደርገው። አሁን ግን ሜክ ዳይሬክተሪ ለምሳሌ እኔ ምን ማለት ትችላለሁ ማለት ነው ፈርስት ኤግዛምፕል ብዬ ታይፕ ላድርግ። ፈርስት ኤግዛምፕል አልኩኝ። ስለዚህ ፈርስት ኤግዛምፕል ወደሚለው እንዲወስደኝ ስፈልግ ደግሞ ምን ላድርግ ማለት ነው ኤፍ ትጫኑና ፈርስት የሚለውን ነገር እንዲያመጣላችሁ ስትፈልጉ ሲዲ ፈርስት ትሉታላችሁ። ከዛ በኋላ ወደ የተወሰዳችሁ ማለት ነው ወደ ፈርስት የሚለው ዳይሬክተሪ ውስጥ ገባችሁ። ከዛ ኮድ ትሉና ቪዥዋል ስቱዲዮ ኮድን እንዲከፍትላችሁ ስትፈልጉ ዶት ትሉና ኢንተር ትሉታላችሁ። ከዛ አውቶማቲካሊ ምን ያደርግላችኋል ማለት ነው ቪዥዋል ስቱዲዮ ኮድ ይከፍትላችኋል ማለት ነው። ያ ማለት ምንድነው ከእንግዲህ በኋላ እያንዳንዱን ነገር ምን ታደርጋላችሁ ማለት ነው ከጊት ባሽ ትጨርሱና ቀጥታ በቪዥዋል ስቱዲዮ ኮድ እንዲከፍትላችሁ ማድረግ ቻላችሁ ማለት ነው። ስለዚህ አሁን ሲከፍትልን በዛ አማካኝነት ምን ማድረግ እንጀምራለን ኮድ መስራት እንችላለን። አሁን ምን አደረገልን ማለት ነው ይሄው እዚህ ጋር እየከፈተልን ነው ምኑ ቪዥዋል ስቱዲዮ ኮድ። ቀጥታ መክፈት ትችላላችሁ፣ ከጊት ባሽ ላይ ሆናችሁም ደግሞ መክፈት ትችላላችሁ ማለት ነው። አሁን በጊት ባሽ ምን አደረግን ማለት ነው ጂሲሲም ሆነ ጂ ፕላስ ፕላስ ቴስት አድርገን አየን አይደለ? አሁን ይሄ ምን ሆነልን አያችሁ አይደለ? ፈርስት ኤግዛምፕል የሚል ፎልደርን እዛ ሆነን ምን ማድረግ ቻልን ማለት ነው መክፈት ቻልን ማለት ነው። አሁን ወደ ትክክለኛው ፓዝ እየሄድን ነው። አሁን እዚህ ጋር ዌልካም የሚል ምን ይመጣላችኋል። ስለዚህ እዚች ጋር ትረስት የምትለዋን ቲክ አድርጉ። እዚህ ጋር የስ አይ ትረስት ዘ ኦተርስ የምትለዋን ክሊክ አድርጉ። ከዛ በኋላ ዌልካም ሜሴጅን አጥፉና ቀጥታ ኮንትሮል ባክቴክን ተጫኑ። ኮንትሮል ባክቴክ ከዛ ኮንትሮል ባክቴክ ላይ ሆናችሁ ክሊክ ስታደርጉ ምን የሚል መጣላችሁ? እዚህ ጋር ያያችሁ ነው ተርሚናል የሚል መጣላችሁ። ስለዚህ ተርሚናል ምንድነው የሚለውንም ነገር እንድታዩት ማለት ነው። አንደኛው እዚህ ጋር ፕሮብሌሞች ሲኖሩ ታያላችሁ። አውትፑት ዲስፕሌይ ሲሆን እዚህ ጋርም ታያላችሁ። ዲበግ የምታደርጉት ኮንሶሉም እዚህ ጋር ዲስፕሌይ ሲሆን ታያላችሁ። ተርሚናልም እዚህ ጋር አለላችሁ፣ ፖርቱም እዚህ ጋር አለላችሁ። እንዲሁም ደግሞ እዚህ ጋር ምን አገኛችሁ ማለት ነው ጊት ባሽ እያያችሁ ነው። እዚህ ጋር ባሽ የሚለውን አገኛችሁ። አሁን በዚህ ሰዓት እዚህ ጋር ልክ በእንደዚህ አይነት መልክ
ዳይሬክተሪውን ቀጥታ ማግኘት ችለናል ማለት ነው። ስለዚህ አሁን ምን ማድረግ መቻል ይኖርብኛል ማለት ነው። አንደኛው gcc -- ቨርዥን ብዬ እዚህ ጋርም ቴስት ባደርግ የግዴታ ኢንስታል የሆነው ኮምፓይለር ሊያሳየኝ ይገባል ማለት ነው። ይሄው በትክክል ኢንስታል አድርጌዋለሁ ማለት ነው። ሌላኛው g++ ይህንንም -- ቨርዥን ብዬ ታይፕ ሳደርግ ሊያሳየኝ ይገባል በትክክል ኢንስታል አድርጌው ከሆነ ማለት ነው። ይሄው በትክክል ምን አድርጌዋለሁ ማለት ነው ኢንስታል አድርጌያለሁ ማለት ነው። ስለዚህ ያንዳንዱን ነገር ምን ማድረግ ይጠበቅባችኋል ማለት ነው። ልክ በእንደዚህ አይነት ፓዝ ቼክ ማድረግ ይኖርባችኋል። ስለዚህ ኔክስት ወደ ኮዲንግ እስክንሄድ ድረስ መጀመሪያ ይሄንን ፓርት መጨረስ ከእያንዳንዳችሁ ይጠበቅባችኋል ማለት ነው። መልካም ጊዜን እመኝላችኋለሁ። ሰላም